ሰብስክራይብ በማድረግ ቤተሰብ ይሁኑ። መከራን ገፍታሪ ጭንቀትን የሚያስወግድ በላን የሚያነሳ ከአላህ ውጭ የለም። አዱዓው አሉ ነብዩ ሰለላሁ ዐለይሂ ወሰለም هو العباده ዱዓ ራሱ ዒባዳ ነው። መከራው ሲመጡ ወደ አላህ ጭንቅ ጥብብ ሲልህ ማንንም አትንጠልጠል፣ ማንንም ተስፋ አታድርግ ከአላህ ውጭ። ጭንቅ ጥብብ ብሏቸው ችግር ነክቶኛል ብለው ዱዓ ሲያደርጉ ወአንተ አርሐሙ ራሒሚን የአዛኞች ሁሉ አዛኝ ነህ ካንተ ውጭ የሚያዝን የለም ሲሉ ፈስተጀብና ለሁ እንደ ወንጀላችን መጠን አይደለም ቅጣቱ ትንሽ ነው። ለምን ለዓለሁም የርጅዑን ሊመለሱ ዘንድ እስትግፋር እናብዛ፣ ተውባ እናድርግ። እስትግፋር በላን ይመልሳል። ሰደቃ በላን ይመልሳል። ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል። የተከበራችሁ ወንድሞች እህቶች፣ የዛሬው የኹጥባው ርዕሳችን መከራን ገፍታሪ ጭንቀትን የሚያስወግድ በላን የሚያነሳ ከአላህ ውጭ የለም። በላዎች ሲበዙ ጭንቀቶች ሲደራረቡ ሁሌም እኛ ላይ የሚገባን ነገር ቢኖር ወደ አላህ መዞር ነው። ያ ረብ ጌታችን ወይ አንተ አዛኝ ሩህሩህ ነህ፣ ምህረትን ለግሰን ጭንቀታችንን አስወግደን ከድንገተኛ አደጋዎች ጠብቀን ብለን ሁሌም መዞር ያለብን ወደ አላህ ስብሓንሁ ወተዓላ ነው። ነቢያቶች አላህ ስብሓንሁ ወተዓላን እንደሚማጸኑ አላህ ቁርአን ላይ ነገረን። በጣም ለአላህ ያላቸው ፍራቻ አላህን እንዴት እንደሚያልቁ የዘከርያን ቤተሰብ ሲያነሳ ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ሥራ የሚሽቀዳደሙ ነበሩ። ወየድዑነና ረገበን ወረሃባ እኛን እየከጀሉ እየፈሩንም ይማጸኑናል፣ ይለምኑናል። ወካኑ ለና ኻሺዒን እነሱ ለኛ የሚዋረዱ የሚተናነሱ ነበሩ እያለ አላህ የዘከርያን ቤተሰብ ይናገራል። ኑህንም ከዛ በፊት አውሳይ ወኑሃን ኢዝናዳ ሚን ቀብል ኑህም አላህን ተጣርተዋል። ነቢያቶች መከራ ሲመጣ ጭንቅ ሲላቸው ወዴት ነው የሚዞሩት? ወደ አላህ ነው። የሆነ አቅም ስላለኝ የሆነች ቦታ ልሽሽ አይደለም፣ ሁሌ የሚዞሩት ወደ አላህ ነው። ፈስተጀብና ለሁ ለሱ ዱዓውን ተቀበል ነው። ፈነጀይናሁ ወአህለሁ ሚነል ከርቢል ዐዚም ከዚህ ከባዱ መከራ ጭንቀት እሱንም ቤተሰቡንም አዳነዋል። እሱን አምነ የተከተሉት በአጠቃላይ እንደ ዳኑ አላህ ስብሓንሁ ወተዓላ ይነግረናል። ወደ አላህ ስብሓንሁ ወተዓላ ቀልባችንን ለሱ ክፍት ማድረግ፣ ዝቅ ማለት፣ አላህን መማፀን። መከራው ሲመጡ ወደ አላህ ጭንቅ ጥብብ ሲልህ ማንንም አትንጠልጠል፣ ማንንም ተስፋ አታድርግ ከአላህ ውጭ። ከአላህ ውጭ የፈለገ ፈተና ይምጣ ያንም ፈተና ከእኛ ገለል ሊያደርገው የሚችለው ማን ነው? አላህ ስብሓንሁ ወተዓላ ነው። አዩብን አነሳ። ወአዩበ አዩብንም አውሳል ኢዝናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ ችግር ነክቶኛል። መቼ? አዩብ ዓለይሂ ሰላም 80 ዓመት አላህ በደስታ አስቀመጣቸው። 18 ዓመት በተከታታይ ግን ፈተናውን አበዛባቸው። ፈተናው ገንዘባቸውን ወሰደባቸው። ፈተናው ልጆቻቸውን ቤተሰቦቻቸውን ወሰደባቸው። ሚስታቸውም ተፈተነች። ገበያ ስትወጣ አንቺ አዩን በሽተኛ ጋር እንዳታመጭ እያሉ በዚህ ያሸማቋት ነበር። ፈተናው በጣም በዛ። ሸይጣኖችም ተናገሩ፣ ሞከር ነው ምናለው፣ እንደሱ ግን ፈተናን የሚቋቋም ማንም የለም ያሉት። ይህ ፈተና አይነት መጣባቸው። ሚስትየው አላህን ለምን አትማጸንም? ለምን ይህንን መከራ እንዲያነሳልን ስትላቸው ስንት ዓመት አላህ በደስታ በአፍያ አኖረን? 80 ዓመት ያ ሁሉ ኒዕማ ላይ አስቀምጦን ዛሬ መከራ መጣ ጭንቀት መጣ ብዬ አረ አፍሯለሁ ጌታዬ ለ18 ዓመት አለ። ሱብሃንአላህ የጽናት ጥግ የታጋሽነት ተምሳሌት አዩብ ዓለይሂ ሰላም። አላህ ስብሓንሁ ወተዓላ በእግራቸው መሬቱን እንዲመቱ ውሃ ፈለቀላቸው። ጠጣውን ታጠብ ተባሉ። ሲጠጡት ከውስጣቸው ያለው በሽታ ተወገደ። ሲታጠቡት ከላይ ላይ ያለውን በሽታ ተወገደ። ሱብሃንአላህ በውበት ላይ ውበት ጨመረላቸው። ሚስትየው ስትመጣ አዩብን ያለ ወይ ብላ ትጠይቃለች በየቦታው። እሳቸውን ራሳ ጠየቀች። አዩብን አይተሃል? አዩብ የሚባል ሰው እዚህ አካባቢ በደንብ ትኩር አድርጋ ስታያቸው አዩብ በወጣትነቱ ያለውን ቁመና መልክ ልክ እንደዚህ እሱን ትመስላለህ። አዩብን እኮ ነው እኔው ራሴ ነኝ። ጠጪ ከዚዋ ታጠቢ አሏት። ታጠበች። አላህ ሁለቱንም ወደ ነበሩበት ጥሩ ሀያት መለሳቸው። ፈስተጀብና ለሁ አለ ጭንቅ ጥብብ ብሏቸው ችግር ነክቶኛል ብለው ዱዓ ሲያደርጉ ወአንተ አርሐሙ ራሒሚን የአዛኞች ሁሉ አዛኝ ነህ
ካንተ ውጭ የሚያዝን የለም ሲሉ ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱር እሱ ያለበት መከራ ችግር ገለጽንለት፣ አነሳንለት። ወአተይናሁ ሰጠነው አህለሁ ቤተሰቦቹን ወሚስለሁም ማዕሁም ከነሱ ጋር አምሳያቸውን እጥፍ አድርጎ አላህ ገንዘቡንም ቤተሰቡንም እጥፍ አድርጎ አላህ መለሰላቸው። ለምን ወዚክራ ሊልዓቢዲን ረሕመተን ሚን ዒንዲና አለና ወዚክራ ሊልዓቢዲን ከእኛ ዘንድ የሆነ ችሮታ አላህ ለሚገሱ ሰዎች ማስገንዘቢያ እንዲሆን ለእኛ ነው ምክሩ። ቁርአን ላይ ታሪኮችን አላህ ሚያውሳልን የሚነግረን ለምንድን ነው ከተባለ መከራም ሲመጣ ጭንቅ አለ በየትኛውም ሰዓት ላይ ሆነን ያ ረብ እንድንል ነው። ከዛ ጭንቀት አላህ እንዲያድን ነው። ዩኑስ ዓለይሂ ሰላም መከራ ላይ ወደቁ፣ ጭንቅ አላቸው። ወዘኑን ኢዝ ዘሀበ ሙጋዲበን ዘኑንን ዩኑስን የአሳው ባለቤት አውሳው ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ አን ለን ነቅዲረ ዓለይህ በሱ ላይ እንደማናጣብበት ጠረጠረ። ወይም በሌላ ተፍሲር ፈጽሙ ማንፈርድበትን መስሎት ጠረጠረ። ነገር ግን ታሪኩ ረዘም ያለ ነው። ባህር ውስጥ ገቡ። አሳው ነባሪው ዋጣቸው። አሳ ነባሪው ሲውጣቸው የባህሩ ጨለማ አለ፣ የአሳ ነባሪው ጨለማ አለ፣ የሌሊቱ ጨለማ አለ። በዛ ድቅድቅ ሶስት ጨለማዎች ላይ ፈናዳ ፊ ዙሉማት በዛ ድቅድቅ ጨለማ ተጣራ አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባህ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ዝቅ አረጉ ራሳቸውን። አላህ ምን አለ? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀት ከመከራም አዳነው አለና መልእክት ለኛ ነገረን። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ። መከራዎች ሲበዙ ጭንቅ ሲል የሚዞረው ወደ ማን ነው? ወደ አላህ ነው። አደጋውን እያየን ነው። በላዎች እየመጡ ነው። የመሬት መንቀጥቀጡ በየጊዜው ይሰማል። ግን ዛሬም ተንቀጠቀጠ፣ ንዝረት ተሰማ፣ ነገም እንደዚህ ሆነ፣ ባለፈም እንደዚህ ሆነ። አላህ ይዘንልን እንላመደውና ምንም አይመስለንም። አንዴ ግን ከመጣ አደጋ ነው። ሁሌ እንደ ምሳሌ እናገረዋለሁ። ምሳሌ ድሮ ታሪኮችን መናገር ሰውን በደንብ እንዲገባን በዘመናችን የተከሰተን ስንመለከት እንረዳዋለን። የዛሬ ዓመት ከምናምን ቱርክና ሶሪያ ድንበር ላይ የመሬት መንቀጥቀጡ ምን ሰራ? አልሰማንም፣ በዜና አላየንም፣ በቴሌቪዥን መስኮት። ስንት ኸልቅን ያለቀው፣ ስንት ፎቅን የተደረመሰው። የአላህ ትእዛዝ የመጣ ጊዜ ማንም ሊቀለብሱ አይችልም። ወንጀሎች ሲበዙ የተለያየ ነገር ግፍ፣ በደል፣ ሰው ሲያለቅስብን፣ የተለያየ ነገር ሲመጣ፣ ሰው ወንጀልን ሲዳፈር አላህ ቅጣቱን ያመጣል። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። መከራ መጣ። ምን አይነት መከራ? የመሬት መንቀጥቀጥ። ምን አይነት መከራ? ማዕበል ውሃ የሚያሰምጥ፣ በጀልባ ላይ ስትሄድ የሚያሰምጥ። በምን ምክንያት? ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል አለ አላህ። ሊዩዚቀሁም ባዕደ አለዚ አሚሉ ከሰሩት ወንጀለው ከፊሉን ሊያቀምሳቸው። እንደ ወንጀላችን መጠን አይደለም ቅጣቱ፣ ትንሽ ነው። ለምን? ለአለሁም የርጅዑን ሊመለሱ ዘንድ። ተውባ እናድርግ፣ ምህረት እንለምን። ዱዓም ስናደርግ ጭንቀት አላህ እንዲያስወግድልን አይደል ትልቁ ዱዓችን። ያ ረብ ጌታችን ወይ እያንቀላፋን ተኝተን ከሚሄዱት እንዳታደርገን፣ ከመልካም ስራ ዘንግተን ኸይርን ስራ ርቀን ሸር ላይ ወድቀን እንደው አደጋ ካመጣባቸው ሰዎች እንዳታደርገን ጌታችን ወይ ምህረት ለግሰን ወንጀላችንን ማረን ብለን እጃችን እናንሳ። እስትግፋር እናብዛ፣ ተውባ እናድርግ። እስትግፋር በላን ይመልሳል። ሰደቃ በላን ይመልሳል። ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል፣ የአላህን ቁጣ እንዲርቅ ያደርጋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መልካም ስራ የሚሰራ ሰው፣ ጥሩ ስራ የሚሰራ ሰው፣ ኸይር ላይ ሁሉ የሚገኝ ሰው መጥፎ አወዳደቅ አይወድቅም። አብደላህ ኢብኑ አባስ አሉ ነቢዩን ሲናገሩ ቢወድቅ እንኳን መደገፊያ ያገኛል፣ ሙሉ ለሙሉ አይወድቅም። ሰደቃ ላይ እንበርታ፣ በላን ያነሳልናል። የኔ ወንጀል ይሆናል ጌታዬ ብለን ዱዓ እናድርግ። ሰው ላይ አንቀስር። ስንቱን አስለቅሼ ነው፣ ስንቱን አልቅሶብኛል፣ ስንቱን አስከፍቻለሁ። ጥያቄያችን ወደዛ አድርገን እስትግፋር እናድርግ፣ ዱዓ እናድርግ። ዱዓ ለምን ከተባለ ዱዓ ኢባዳ ስለሆነ ነው። የኢባዳዎች ሁሉ ትልቁ አንኳሩ ዱዓ ነው።
الدعاء قالوا النبي صلى الله عليه وسلم هو العبادة دعاء راس عبادة نو الله ماله وقال ربكم جيتاتشو على ادعوني لمنوني استجب لكم اقبلاتشو الله ان الذين يستكبرون عن عبادتي اياتشو دعاء عبادة سلونا عن الدعاء يالالو عن عبادتي النزان ان كمجازات ان كملمن يميكرارو سوج ودعاء لاميلو سوج جهنم ውስጥ ተዋራጆቹን ይገባታል አለ አላህ Subhanahu Wa Ta'ala አላህ ሳይለመን ሲቀር ይቆጣል ጭንቀት ሲመጣ መከራው ሲመጣ መከራን ሊያነሳ የሚችል ማን ነው አላህ ነው አመን يجيب المضطر اذا دعاه ሰው ጭንቅ ጥብብሽ ነው ችግር ላይ ሲሆን ሲለመን የሚቀበል ማን ነው ከአላህ ውጭ ሌላ አለ ويكشف السوء መጥፎን ነገር የሚገልጽ የሚያነሳ ويجعلكم خلفاء الارض በመድር ላይ ተተኪም ያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ ማን አለ ቀሊላን ማ ተዘከሩን አላህ Subhanahu Wa Ta'ala መለመን አላህን መጠየቅ ነብዩ ሰለላሁ ዐለይሂ ወሰለም አላህን ብቻ መጠየቅ እንዳለብን ሲያስረዱን ታላቁን ሰሃባ አብዱላህ ኢብኑ አባስ ያጎታቸውን ልጅ መከሩት ኢዛ ሰአልተ ፈስአልላህ መጠየቅ ከፈለክ ማንን ጠይቅ አላህን ጠይቅ ሀብታም የሆነውን ጌታ ወኢዛ استعنت መታገዝን ከፈለክ መረዳት ከፈለክ ፈስተኢን ቢላህ በአላህ ተረዳ አሉትና ትልቅ የተወኩል መልእክት ነገሩት ወዓለም እወቅ أن الأمة حزب باتقال يعلم حزب لو اجتمعت بالسباسبو على أن ينفوك بشيء أنتن بعندات نقر لي تقموه بالسباسبو من بلو لم ينفعوك إلا بشيء قد كتبه الله لك لتقموا يجلوم الله يصعف لهم قالوا بستقر ما نمسو بالسباسب كلين حابتا من نادرك اندين نادر صوبين الله كصعف لوج بچراش አሉት በተቃራኒው ولو اجتمعوا على أن يضرك بشيء عندك ነገር አንተን ሊያጠፉ ሊጎዱህ ቢፈልጉ ምን ቢሉ لم يضرك إلا بشيء قد كتبه الله عليك الله በአንተ ላይ ካልጻፈብህ ድረስ አንተን ሊጎዳ የሚችል ማንም የለም ስለዚህ የሚጠየቀው ማን ነው الله ነው الله ለምን من لم يسأل الله يغضب عليه الله ما يلمن ሰው الله ይቆጣበታል لا تسألن بني آدم حاجة وسأل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب سبحان الله الله لمن حاجة ጠይቀው በሩን ያልዘጋውን ጌታ ሲለምን የሚደሰተውን ጌታ ጠይቅ የሰው ልጅ አትጠይቅ ሰው ሲጠየቅ ይከፋል አላህ ደግሞ ሳይጠየቅ ሲቀር ይቆጣል ሰው ሲጠየቅ ነው የሚከፋው ሳይጠየቅ ሲቀር ደስ ይለዋል አላህ ሲጠየቅ ይደሰታል ዛሬም ነገም ሁሌም ብትጠይቁ አላህ ይደሰታል እቺን ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምን አሉ ዑባደት ኢብኑ ሳሚት ባስተላለፉት ሐዲስ እንዲህ አሉ ማ አለ الارض በምድር ላይ አንድም የለም ሙስሊሙን يدعو الله تعالى بدعوة الا اتاه الله اياها አንድ ሙስሊም የለም በምድር ላይ አላህን አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ አው صرف عنه من سوء مثلها ወይም ደግሞ የሆነች ነገር ጠይቆ የሚመጣበት መጥፎ ነገር ነበር ያ የጠየቀው ነገር መጥፎን ነገር የቀለበሰለት ቢሆን እንጂ ስንት ነገር ተቀለበሰው ኪሳራ ሊመጣ ነበር በላ ሊመጣ ነበር አንተ አፍያ ጠይቀሃል አንተ ሀብት ጠይቀሃል የሆነ ጉዳይን ሀጃን ጠይቀሃል ያ ሀጃ ይቀርና በላው ምን ይላል ይቀለበሳል በሌላ ዘገባ ላይ ደግሞ አው يدخر له من الاجر مثلها ይላል ያን የሚመስል አጅር አላህ ነገ ለውም القيامه ያስቀምጥለታል ለሰላት ሰግደን ጾም ጾመን ሰደቃ ሰጠን ነገን እንደምን ከጅለው ዱዓውንም አላህ ምን ያደርጋል ለነገ ያስቀምጠዋል አላህ ተጠይቆ ምን ያደርግም አያሳፍርም ስለዚህ አላህን ስንለምን በዚህ ልባችን ለሱ ክፍት አድርገን ዝቅ አድርገን የዱዓ አደቦች አሉ በዚህ ዱዓ አላህ መለመን በመልካም ስሞቹን በማንሳት ከዱዓዎች ሁሉ ሩብያን የጌትነትን አንድነቱን ይሄን ልናበዛ ይገባል ቁርአን ላይ አላህ ብዙዎችን ዱዓ አይነት ሲቀር ረበና አቲና ፊ ዱንያ ሐሰና ረበና ላ ቱዚግ ቁሉበና ረበና እያለን ጌታችን ወይ ከዚህ መከራ አንሳ አድነን ብለን አላህ Subhanahu Wa Ta'ala መማፀን በአላህ Subhanahu Wa Ta'ala ላይ ጥሩ ጥርጣሬን ማድረግ ልባችንን ለሱ ክፍት ማድረግ ከዱዓ አደቦች መካከል አንዱ ምንድነው ዱዓ ሲደረግ
እጅ ማንሳት ነው። እጃችንን ማንሳት ለምን ከተባለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነ ረበኩም ተባረከ ወተዓላ ሐዩን ከሪሙን። የእናንተ እኮ ጌታችሁ አላህ ሐይ ነው፣ ከሪም ነው፣ ቸር የስተሕይ ሚን ዒባዲህ ሚን ዓብዲህ የስተሕይ ሚን ዓብዲህ ከባሪያው ያፍራል። የአላህ አላህ ከባሪያው ያፍራል። በምን? ኢዛ ረፋ የደይህ ኢለይህ ወደሱ ባሪያው እጁን ከፍ ባደረገ ጊዜ በዘረጋ ሰዓት አየሩደሁማ ስፍራን በባዶ መመለስን አላህ ያፍራል። አላሁ አክበር። አላህ ያፍራል በባዶ መመለስን። በባዶ አልመልስም። ያ ረብ ታዲያ ለምንድን የተዳከምነው? በላዎች እየመጡብን ለምንድን ነው ያ ረብ ማለት የከበደን? ለምንድን ነው ማልቀስ የከበደን? ለምንድን ነው ካለንበት መጥፎ ተግባር መራቅ ያቃተን? ወላሂ የሰው ልጅ በሞተበት ነው የሚነሳው። በሞተበት ኸምር እየጠጣ አደጋው ቢመጣ በዛው ሀል ነው ነገ የሚቀሰቀሰው። ዝሙት ላይ ሆኖ ይሄ የመሬት መንቀጥቀጡ መጥቶ በዛው ቢሄድ በዛው ነው የሚነሳው። ሰላት እየሰገደም ከሄደ ሰላት እየሰገደ ይነሳል። ሐጅ ላይ ለበይክ አላሁመ ለበይክ እያለ ሲሞት ነቢዩ ሰለላሁ ዐለይሂ ወሰለም ዩብዓሱ የውመል ቂያማ ሙለቢየን አሉ። ነገ የውመል ቂያማ ለበይክ አላሁመ ለበይክ እያለ አላህን እየተማጸነ አላህን እየቀደሰ ይነሳል። ሌላኛው የዱዓ አደብ ወደ ቂብላ መዞር፣ እጅን ማዞር። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ? የበድር ዘመቻ ዕለት ነቢዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ሊጋፈጡ በመጡበት ሰዓት የሙሽሪኮች ጦር 1000 የሙስሊሙ ደግሞ 317 አካባቢ ነበርና ነቢዩ ሰለላሁ ዐለይሂ ወሰለም አሉ ዑመር ፈስተቅበለ ነቢዩላህ ሰለላሁ ዐለይሂ ወሰለም ቂብላ ثم መደ የደይህ ወደ ቂብላ ዞሩና እጃቸውን ከፍ አድርገው አላህን መማፀን ጀመሩ። ዱዓው ሙስተጃብ እንዲሆን ሌላኛው ይሄ አደብ ነው። ዱዓችን ሙስተጃብ እንዲሆን ዋናው ቁም ነገር ነው። የመጀመሪያው ዱዓ ስናደርግ አላህን አመስግነን ነብዩ ላይ ሰለዋት አድርገን ነው ዱዓ የሚደረገው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? አንድ ሰው ተመለከቱት ዱዓ እያደረገ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ዱዓ ሲያደርግ አላህን አላመሰገነ፣ ነብዩ ላይ ሰለዋት አላወረደ፣ ዝም ብሎ ሀጃውን ይጠይቃል። አጂለ ሃዛ ይህ ሰው ቸኮላ። ፈደዓሁ ጠሩት። ወቃለ ለሁ አሉት ኢዛ ሰላ አሐዱኩም ፈልየብዳ ቢተሕሚድ ረቢህ ወሰናኢ ዐለይህ ወልዩሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ثم የድዑ ቢማ ሻእ አሉት። አንዳችሁ ዱዓ ስታደርጉ አላህን አመስግኑ፣ አወድሱ፣ በነቢዩ ላይም ሰለዋት አውርዱ። ከዛ የፈለገውን ነገር ይጠይቅ ሀጃውን አሉ። ስለዚህ ዱዓ ሲደረግ ምንድን ነው? ሰለዋት አውርድን አላህን አመስግነን። ሶስተኛው ዱዓችን ሙስተጃብ እንዲሆን ቀልባችን መመሰጥ አለበት። ጥርጣሬ የሚባል ነገር ገፍላ የሚባል ከኛ መራቅ አለበት። ትኩረታችንን ወደ አላህ ማድረግ አለብን። የአላህ መልእክተኛ ምን አሉ? ኡድዑ ላሃ ወአንቱም ሙቂኑነ ቢልኢጃባ፣ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ወዕለሙ እወቁ አነ አላህ ዐዘ ወጀል ላ የቅበሉ ዱዓአን ሚን ቀልቢ ጋፊልን ላሂን። አላህ ስልቹ ከሆነ ጋፊል ከሆነ ቀልብ ዱዓን አይቀበልም። መመሰጥ ይፈልጋል። ወደ ቂብላ ዙራ ያ ረብ ብለህ ተጨንቀ እንጂ ዱዓ ስተረግ እንደዚህ ወደዛ ወሬ እንዲህ አይደል። መመሰጥ ትኩረት ማድረግ። የቆምነው ረቡል ዓለም ፊት ነው። ዱዓ ስታደርጉ በአላህ ፊት ነው የቆምነው። ባለስልጣን ጋር አንድ ዳኛ ፊት የሆነ ፍርድ አለ ሲባል እንዴት ነው ኩምሱስ? ምን አላህ ፊት ቆመን ወሬ መመሰጥ አላህ ዱዓ እንዲቀበላል። ሌላኛው በዱዓ ላይ አለመጠራጠር ወይም ደግሞ ከፈለገ ይስጠኝ ከፈለገ አይስጠኝ አያስፈልግም። ይሄ አይነት ዱዓ አላህ አይቀበልም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ዳአ አሐዱኩም ፈላ የቁል፣ አንዳችሁ ዱዓ ያደረገ ጊዜ እንዳይል አላሁመ እግፊር ሊ ኢን ሺእተ፣ አላህ ወይ ከፈለክ ማረኝ አይባልም። ያ ረብ ማረኝ እንደሚምር እርግጠኛ ሆነ ማረኝ እንጂ ከፈለክ ማረኝ ከፈለክ አትማረኝ አትበል። ወላኪን በያዕዚመ መስአላ ጥያቄውን ቁርጥ ያድርግ። ያ ረብ ማረኝ ይምረኛል ብሎ ራግባውን ክጃሎቱን መጨመር አለበት። አላህን በዚህ መልኩ መጠየቅ አለበት። በጥሩ ጥርጣሬ ይሰጠኛል ብለን ነው እንጂ ሜዳ ነገ የሆነ ዘመድና 100 ሺህ 300 ሺህ ወይ ግማሽ ሚሊዮን ቼክ ጽፍላለሁ ና ቢል ሱብሃንአላህ ለሊቱን እንትን ሳይልልን በቃ በሳይና በጧት እርግጠኛ ሆነን እንሄዳለን። ቃሉን ሊያፈርስ የሚችል ወይም ሊሞላ የሚችል ሰው ጋር አላህ ቃል ኪዳኑን የሚሞላ ጠይቆ ማሳፍር ጌታ እንዴት ነው በጥርጣሬ
ይሄ መሆን የለበትም ነው። ሌላኛው ዱዓ ሙስተጃብ እንዲሆን ሱጁድ ላይ ዱዓ ማብዛት፣ በሰገድን ቁጥር ሱጁድ ላይ ዱዓ ማብዛት። በጣም ምንቀርበው የተከበረው ፊታችንን ለአላህ ዝቅ ስናደርግ አላህ ከፍ ያደርገናል። አቅረቡ ማ የኩኑ ለአብዱ ሚን ረቢህ ወሁወ ሳጅድ። አንድ የአላህ ባሪያ አላህ ዘንድ በጣም ቅርብ የሚሆነው ሱጁድ ላይ ሆኖ ነው። ፈአክሲሩ ዱዓ አሉ፣ ዱዓን አብዙ አሉ። ሌላኛው በአዛንና በኢቃማ መካከል ዱዓ ማድረግ። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ኢዛ ናደል ሙናዲ፣ ሙአዚኑ ጥሪ የተጠራ ጊዜ ፉቲሃት አብዋቡ ሰማ፣ የሰማይ በሮች ይከፋፈታሉ። ወስቱጂበ ዱዓ፣ ዱዓም ተቀባይነት ይኖረዋል። ስለዚህ በእነዚህ ሰዓት ላይ ዱዓን ማብዛት። በሌሊቱ መጨረሻ 1/3 ሲቀር አላህ ይወርዳል። የንዚሉ ረቡና ተባረከ ወተዓላ፣ አላህ ይወርዳል። ሂነ የብቃ ሱሉሱ ሌይል አኺር፣ የመጨረሻ 1/3 ሲቀር ይወርዳል። እንዴት ወዴት አይመለከትም። ብልጥ ጮሌ አላህ ይወርዳል። ስለዚህ አላህ ምንድን ነው የፈለገው? ጥያቄው መን የስአሉኒ ፈውቅየሁ፣ ማን ነው የሚጠይቀኝ የምሰጠው? መን የድዑኒ ፈአስተጂበ ለህ፣ ማን ነው የሚለምነኝ የምቀበለው? መን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ማረኝ የሚለኝ የምምረው ይላል። ጮሌ ሰው በዛ ሰዓትን ውስጥ ያ ረብ እኔ ያለኝ ጥያቄ፣ ያ ረብ እኔ ሀጃ አለብኝ፣ ያ ረብ ወንጀል አግብጦኛል ምሕረት ለግሰኝ ጸናል። በዚህ መልኩ ነው። ሌላኛው ዱዓ የሚቀበልበት የጁማዓ ቀን አሉ ነቢ ስ ሰለም። በሷ ላይ 12 ሰዓት አለ። ከዛ መካከል 1 ሰዓት አለች። አንድ የአላህ ባሪያ አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ ተብሏል። ጁማዓ ላይ በዱዓ መበረታታት፣ አላህን መለመን። ከዛ ዱዓ መጨረሻ አላህ እንዲቀበለን ዱዓችንን ስንጨርስ በነቢዩ ላይ ሰለዋት ማውረድ። ዑመር ብን ኸጣብ ምን ይላሉ? አዱዓኡ መውቁፉን በይነ ሰማኢ ወልአርድ፣ ዱዓ በሰማይና በምድር መሃል ትቆማለች። ላ የስዓዱ ሚንሁ፣ ከእሱ ከፍ አይልም። ሸይኡን ሐታ ቱሰሊ አላ ነቢይከ፣ በነቢዩ ዓለይሂ ሰላቱ ወሰላም ላይ ምን እስክታደርግ? ሰለዋት እስክታደርግ። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን። ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን فليستجيبوا لي وليؤمنوا بي لعلهم يرشدون. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حق حمده، أحمده سبحانه لا أحصي ثناء عليه هو كما أثنى على نفسه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، دعاء الله እንዲቀበለን የተወሰኑ ሰበቦች ምክንያቶችን ተመለከተ። ዱዓ አድርገን ለምንድን ነው አላህ ማይቀበለን? ዱዓ አላህ ከማይቀበልበት መንገድ አንደኛውና ዋነኛው ሐራም ነገሮች ላይ መዘውተር፣ ሐራምን መጠቀም፣ ሐራም መብላት፣ ሐራም መጠጣት፣ ምንጩ ሐራም የሆነ ነገርን መጠቀም፣ በሐራም ላይ ያታችንን ማድረግ ዱዓችን ሙስተጃብ እንዳይሆን ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ዘከረ ነብዩ ሰለላሁ ዐለይሂ ወሰለም ሐለ ረጁል፣ አንድን ሰው ባህሪ ነብዩ ጠቀሰው። እሱ ዩጢሉ ሰፈር፣ ይህ ሰው መንገድ ያስረዘመ ነው። ዱዓ ሙስተጃብ ከሚሆኑበት አንዱ መንገደኛ ሰው ክፍለ ሀገር ስትወጡ፣ ሌላ ሀገር ስትሄዱ ሞኝ እንዳትሆኑ ዱዓ ብዙ ሙስተጃብ ይሆናል። መንገደኛ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ ሙስተጃብ ነው። ጾመኛው ነው የሚያደርገው ዱዓ ሙስተጃብ ነው። የተበደለ ያለቀሰ የተከፋ እጃችሁን ወደ አላህ አንሱ። አላህ ቃል ገብቷል። ዳዕወቱል መዝሉሚ ሙስተጃበቱ፣ የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን፣ ፋጅር ቢሆንም ተበዳይ ማንም ይሁን ማንም በተበደለ ጉዳይ ግን ጌታዬ ድረስልኝ ካለ አላህ ይቀበለዋል። የተበዳይ ማንነቱ ወንጀሉን ወዶ ሰውን አላህ ፍትህን ስለሚወድ አላህ ከካፊር ጭምር ተበድሎ ያ ረብ ካለ ይቀበላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው እንዳለቅስብን፣ እናት አባት እንዳለቅስብን፣ ጓደኞቻችን እንዳለቅስብን፣ የትዳር ባላጋሮች ባልሽ እንዳለቅስብሽ፣ ሚስት እንዳታለቅስብህ፣ በደልን እንራቅ። አላህ ይቀበላል። መንገደኛ ዱዓን ይቀበላል አሉ በሌላ ሐዲስ ላይ። ይህ ሰው መንገደኛ ነው። አሽዓሰ አክበር፣ ጸጉር የተንጨባረረ አቧራ የለበሰ ነው። የሙዱ የደሂ ለሰማ፣ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ያ ረብ ይላል። ጌታዬ ድረስልኝ፣
ጌታዬ ድረስልኝ ይላል ጨንቆት። ወመጥዓሙሁ ሐራሙን የሚበላው ሐራም ነው። ወመሽረቡሁ ሐራሙን የሚለብሰው የሚጠጣው ሐራም ነው። ወመልበሱ ሐራሙን የሚለብሰው ሐራም ነው። ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊክ ታዲያ እዚህ ሰውዬ ዱዓ እንዴት ተቀባይነት ይኖረዋል? ወለድ ላይ የተዘፈቀ ሰው ወለድ የሚበላ ሰው ጦርነቱ ከአላህ ጋር ነው። ወለድ የሚበላ ወለድ መብላት ከባድ ቅጣት አለው ነገ የውመል ቂያማ። የለም ቢባል አለ የለም አለ ብላችሁ ስሜ እንዳታጠፉ አለ ምሳሌ ነው። የለም ቢባል እንኳን ወለድ በልቶ አንድ ሰው ጭንቅ ብሎት በዱንያ ላይ ያ ረቢ ድረስልኝ ሲባል ዘር በላንተ ወለድ ምትበላነህ ሐራም ምትበላነህ ዱዓ ተቀባይነት አይኖረውም መባል ብቻ ከባድ ቅጣት ነው። በጭንቀት ሰዓት ዘር በላ አልሰማም መባል ማንም በሌለበት ያ ረብ ስትል አንተ አትሰማም መባል ወላሂ ከባድ ነው። ለዚህ ነው አጢም አጥዓመከ አመጋገብህን ምግብን አሳምር ከሐላል አድርግ። ለምን ዱዓ ሙስተጃብ ይሆናል። የመጨረሻው ዱዓችን ሌላው እንዳይቀበል የሚያደርገው መቻኮል ነው። ዱዓ ሶብር ይፈልጋል። ሙሳና ሐሩን በፊርዓውን ላይ ያደረጉት ዱዓ ከ40 ዓመት በኋላ ነው። መግቢያ ላይ ታይተናል። አላህ ወይ ወዳው ያመጣዋል ወይ በላይ መልሳል ወይ ለአኺራ ያቆየዋል። አላህ ነው የኛን የሚጠቅመንን የሚያውቀው አላህ ነው። ስለዚህ አለመቻኮል አሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ የዛል ዩስተጃቡ ሊልዓብድ ለአንድ የአላህ ባሪያ ዱዓ ሲያደርግ አላህ ከመቀበል አይወገድም፣ ሁሌ ይቀበላል። ማለም የድዑ ቢኢስሚን አው ቀጢዓቲ ረሂሚን በወንጀል እስካልለመነና ዝምድናን እስካልቆረጠ በወንጀል አላህ ይቀበል። ያ ረቢ እቺ ልጅ እንደው በጣም እንዲመቻችልኝ አድርግልኝ ብላ በሐራም ብትለምን አላህ አይቀበልም። ዝምድና ልቁረጥ ብትል አላህ አይቀበልም። የዘመኑ ምስኪን ደግሞ ኳስ እየተጫወተ ወይም እየተመለከተ ያሲዝና ቁማር ምን ብሎ ቤቲንግ ያ ረቢ እንደው የዛሬን አሳካልኝ አላህ አይቀበልም። አትልፋ አላህ በሐራም አይቀበልም። ማለም የስተዕጅላል እስካልተቻኮለ ድረስ አለ። ሚቻኮል ከሆነ ዱዓ የለውም። ቂለ ያ ረሱላላህ መን እስትዕጃል መቻኮል ማለት ምንድነው ብለው ሰሃቦች ጠየቁ። ቃለ የቁል ቀድ ደዐውቱ ወቀድ ደዐውቱ ፈለም አራ የስተጂቡ ሊ ዛሬም ለመንኩት ነገም ለመንኩት ሁሌ ለምናለሁ አንድም ጠብ ሲልኝ አልመለከትም ሲቀበለኝ አልመለከትም። እንደ ዛሊከ በዚህ ሰዓት ወየደዑ ዱዓ ዱዓውን ይተዋል። ፈየስተሕሲሩ እንደ ዛሊከ ወየደዑ ዱዓ ይሰላችና ዱዓን ያቆማል። ስለዚህ አለመቻኮል አላህ ነው የሚያቆም የሚሰጠው ለማን ምን ይገባል የሚጠቅመንን የሚጎዳንን የሚያቆማን ነው አላህ ነው። ስለዚህ የመጣው በላ ወላሂ ከባድ ነው። ዱዓ እናድርግ። አላህ ቅጣቱ ሲመጣ ከባድ ነው። በሰሞኑ ጋዛን ፍልስጤምን ገሃነም አደርጋለሁ ሲል አላህ ያመጣውን ተመለከተ አይደል? አሜሪካ ላይ ያመጣውን ሰደድ እሳት በቃ የሱ ኩን ፈየኩን ሁን ካለ ምድር ከተሰነጠቀች ሁላችንን ይዛ ትሄዳለች። ባህሩንም ካዘዘ ያጥለቀልቀናል። የኑህ ህዝቦችን ከታችም ውሃ ወረደ አላህ ቻይ ነው። ከላይም ዝናብ አመጣና አጥለቀለቃቸው። በባህር የጠፉ አሉ፣ ታሪክ ቁርአን የነገረን። በጮኸት የጠፉ አሉ፣ ድንጋይ ያዘነበባቸው አሉ። ዛሬ ወንጀሎች በስተዋል፣ በደል በስተዋል። ሰደቃ ላይ እንበርታ። ሰደቃ ወላሂ ትልቅ መድኃኒት ነው። ሰደቃ በላን ያነሳል። ሰደቃ ቁጣን ያበርዳል። ሰደቃ ኸይር የተሻለ ያመጣል። ሰደቃ ርዝቅ ያሰፋል። አንፊቅ ዩንፈቅ አለይክ ስጥ ይሰጥሃል ነው። መላኢካ ይወርዳል። ያ ረብ የሚለግሰውን ጨምርለት አፋፋለት ነው። እምቢ ያለውን የሚቋጥረውን ደግሞ ምን በልበት አጥፋበት ይላል። ከጥፋት አላህ ይጠብቀን። هذا وصلوا وسلموا على من أمرتم بالصلاة والسلام عليه. قال تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. وقال رسول الله صلى الله عليه وسلم من صلى علي صلاة صلى الله عليه بها 10. اللهم صل وسلم وبارك على سيدنا ونبينا محمد وعلى آله وصحبه أجمعين. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة الأكرمين وعن التابعين ومن تبعهم بإحسان إلى يوم الدين. سبسكرايب بمرق بيتساب يهرو.